ዛሬ አንድ ሐሳብ ይዤላችሁ መጥቻለሁ። ይሄንን ሐሳብ ለዚህ ለምናወራው ሐሳብ መነሻ እንደሆነን ዘንድ ከመጽሐፍ ቅዱሳችን ክፍል አንደኛ ነገሥት ምዕራፍ 2 ከቁጥር 2 ጀምሮ ያለውን ቃል እናነባለን። እንዲህ ይላል፣ እኔ የምድሩን ሁሉ መንገድ እሄዳለሁ፣ በርታ፣ ሰውም ሁን፣ የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዛቱን ፍርዱንና ምስክሩንም ትጠብቅ ዘንድ በመንገድም ትሄድ ዘንድ የአምላክን የእግዚአብሔርን ትእዛዝ ጠብቅ። ንጉሥ ዳዊት ሊሞት አካባቢ ሆኖ ልጁን ቀጥሎ ከሱ የሚነክሰው ልጁን ሲመክር እንዲህ ይለዋል፣ በርታ ሰው ሆነ ይለዋል። ሰለሞን እንዴት ሰው ሁን ተባለ? ንጉሥ የሚሆነውን ልጅ ሰው ሁን፣ በርታ ሰው ሁን ብሎ ይለዋልና ሰው መሆን ማለት ወይም ሰው ማለት ምን ማለት ነው? እንደምታወቀው ሰው የሚለው ቃል በሁለት ይከፈላል። አንደኛ የሰውን ተፈጥሮ ባህሪ ምንነት ይገልጻል። ይህ ሰው የሚባለው ተፈጥሮ ወይንም ባህሪ የራሱ ሆኑ መገለጫዎች አሉት። እነዚህ መገለጫዎች ሰው ያስባል፣ ያመዛዝናል፣ መጀመሪያ አለው፣ ይገነዘባል፣ የተፈጠረ ነው፣ ይናገራል። ይሄ ነገር ያለው ሰው ይባላል። ሁለተኛ የሰውን አካል ወይም ማንነት ይገልጻል። አሁን የገለጽኩት ይሄ ሰው ያልኩት ተፈጥሮ ወይም ባህሪ ያለውን አካል ነው የሚገልጸው። በመሆኑ ይሄ ሁለተኛ ሰው የሚለው ቃል ማን ነው የሚለውን ጥያቄ ይመልሳል። ለምሳሌ አበበ ከሰው ጋር ነው የሚለው አረፍተ ነገር ውስጥ ሰው የሚለው ቃል አንድን ግለሰብ ነው የሚገልጸው። በዓለም ላይ አንድ ሰው በተፈጥሮ በባህሪ በምንነት 6 ሚሊዮን ሰው እንዳለ ይታመናል። ስለዚህ ሰዎች በአካል ቢሊዮኖች ቢሆኑ በባህሪ በተፈጥሮ በምንነት አንድ ናቸው። ሰው በእግዚአብሔር መልክ ተፈጠረ። ዘፍጥረት 2:7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። በዚህ ጥቅስ ሰው በስጋ ከምድር ስለተገኘ ምድራዊ፣ በነፍስ ከእግዚአብሔር ስለተገኘ ሰማያዊ ፍጡር ነው ማለት ይቻላል። ሰው መሆን ይህ ሰው መሆን የሚል ሐሳብ የሰውን አካል ሳይሆን የሰውን ምንነት የሰውን ባህሪ የሚገልጽ ወይም የሰውን ተፈጥሮ የሚገልጽ ሐሳብ። ባህሪ ወይም ካራክተር ማለት የስብዕና ዋና ኒውክሌስ መለያችን ነው። ስብዕና ካለባበስ ጋር ይገናኛል። ስብዕና ወይም ፐርሰናሊቲ 3 ዋና አካላት አሉት። አንደኛ ስሜቶች፣ ለምሳሌ ንዴታችን፣ ቁጣችን፣ ሐዘናችን፣ መነጫነጫችን፣ ልቅሷችን፣ ሳቃችን፣ ደስታችን፣ እነዚህ የስሜት ክፍሎቻችን ናቸው። ሁለተኛ ኮግኒሽን ወይም መገንዘብ የሚባለው ለምሳሌ ዕውቀት፣ አስተሳሰብ፣ አመለካከት፣ የሐሳብ ይዘት። ሲቀጥል ሶስተኛው ባህሪ፣ ለምሳሌ አለባበሳችን፣ አነጋገራችን፣ አዋዋላችን፣ አመጋገባችን። ፐርሰናሊቲ ስንል የእነዚህ የሶስቱ ድምር ውጤት ነው። ሰው መሆን ይሄ ነው። ዳዊት ሰለሞንን ሰው ሁን ያለው ይሄኛውን ክፍል ነው። ባህሪ ማለት የስነ ምግባር ይዘታችን ነው። እኛን የሚለየን እሱ ነው፣ እሷ ናት የሚያስብለን። እኛ በሌላ ቦታ እያለን ስለኛ ቢወራ ስለኛ የሚነሳ ነገር ስነሳ እኛን እንዲያስታውሱ የሚያደርግ ሆነ ያ ነው የኛ ባህሪ።